ጓደኞችን አሳይ ወደፊት ህይወትን አሳይሃለሁ። ሶስት ጓደኞች ጋር ከሆኑ አራተኛው ደሃ አንተ ነህ። ሰላም እንዴት ናችሁ? ክርስቲና እባላለሁ። እንኳን በሰላም ወደ ቲቻር ቻናል በሰላም መጣችሁ። በዚህ ቻናል እንግዲህ እንዴት ራሳችን መገንባት እንዳለብን በዲሲፕሊን በገንዘቡ እንዴት ራሳችን ማሳደግ እንዳለብን ገቢያችን እንዴት ማሻሻል እንዳለብን በብዛት ገንዘብ ነካወራለሁ። ላይክ ሰብስክራይብ አድርጉ። ዛሬ ላይ እዚህ የመጣው ቶፒክ በጣም ደስ የሚል ቶፒክ ነው። ሲሰራው በጣም ደስ ብሎኝ ነው የሰራሁት። ከአቅራቢያዎቼ ካሉት ኤክስፒሪየንስ እና ከራሴ ኤክስፒሪየንስ ተነስቼ ነው ዛሬ ላይ የመጣሁት። አንደኛው ወደ ድህነት ውስጥ የሚያስቀረን፣ ሁለተኛ ደግሞ ከድህነት የሚያወጣን ነጥቦችን ላወራ ዛሬ ወድጃለሁ። መጨረሻ ላይ ደግሞ እንዴት ከድህነት መውጣት እንዳለብን ትንሽ ነጥብ እነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ላይክ ሰብስክራይብ አድርጉ። ዳሆኖ መኖር ችግር የለው፣ ግን እዛ ውስጥ ድህነት ውስጥ መቅረት ችግር አለው። እንግዲህ በጣም ዝቅ ካሉ ሰዎችና ከዳዎች ጋር አብዝተን የምንውል ከሆነ የኛ ጣፋንታም እሱ ነው የሚሆነው። ግን እንደዛ ስላችሁ እኔ ከዳጋ ጋር አትሉ ከዝቅ ካሉ ሰዎች ጋር አትሉ ማለቴ አይደለም። መለወጥ ለማይፈልግ ሰው ጋር መዋል የለብን። ራይ ጎል አላማ ከሌለ ሰው ጋር መዋል የለብን። መለወጥ ከሚፈልጉ ሰዎች ጋር መዋል አለብን። እንግዲህ በየቀኑ ምርጫ መምረጥ ይኖርብናል። አንደኛው እዛ ድህነት ውስጥ የሚያስቀረን ምርጫዎችን መምረጥ ይኖርብናል። ሁለተኛ ደግሞ ከዛ እነዚህ ምርጫዎችን ስንመርጥ በብልሃትና በማስተዋል መምረጥ አለብን። አንዳንድ ጊዜ ሳታስቡት የምትወስኗቸው ውሳኔዎች አሉ። በማወቅም ባለማወቅም እንወስናቸው ነገሮች አሉ። ግን በህይወታችን አንድ ስህተት የምንሰራው አለ። እሱ ስህተት ምንድነው? እኛ መሄድ በማንፈልገው መንገድ ላይ የሆነ ሰው መጥቶ ምክር ሲመክረን ቁጭ ብለን ማዳመጣችን ስህተት ነው። በስሙ ምንም ገንዘብ የሌለ ሰው ሄደን ስለ ገንዘብ ልንጠይቀው አንችልም። ብንጠይቀው የሚነግረን ነገር የሚጠቅመን ነገር አይደለም። ቢጠቅም ኖሮ ለራሱ ህይወት ተጠቅሞ ነበረ። ይሄ ደግሞ ፋሚሊዎቻችን ምስክር ናቸው። ሁሌም ተማር፣ ጥሩ ዩኒቨርሲቲ ሂድ፣ ስራ ተቀጠር፣ በደህና ደሞዝ ተቀጠር፣ እዛው እድገት አገኝ ነው የሚሉት። አሁን ላይ ግን ዘመኑ ተቀይሯል፣ ሲስተሙ ተቀይሯል። ከተማረ ሰው ይልቅ ያልተማረ ሰው ነው ቆንጆ ኑሮ የሚኖረው፣ ጥሩ ህይወትም ያለው ከተማረ ሰው በላይ እየኖሩ ያሉት ማለት ነው። ሲስተሙ እንግዲህ የተዘረጋ እኛ ሀገር ላይ የሆነ ሰው በዛ ስለሄደ ፓተርኑ የተያያዘ ነው። የሆነ ሰው በዛ እንዲሄድ ነው ሰው የሚፈልገው፣ ግን እንደዛ አይደለም። እያንዳንዳችን የተለያየን ሰው ነን። ልክ አሻራችን እንደሚለያይ የሁላችንም መክሊት ይለያያል። መክሊታችን መፈለግ አለብን። እዛ ያንን ነገሮችን መከተል የለብንም። ሲጀመር ምክርን ስንፈልግ እኛ የምንፈልገው ቦታ ላይ ያሉ ሰዎች ጋር ሄደን ነው ምክር መጠየቅ ያለብን እንጂ እኛ ያልደረስንበት እኛ የምንፈልገው ቦታ የሌለ ሰው ጋር ሄደን ምክር ብንጠይቅ ምንም አይጠቅምም። እና ሲስተሙ አገራችን ላይ ሲስተሙ የተዘረጋ እዛ ውስጥ እንድንኖር ነው። በቃ እዛው እንድንመላለስ በቃ ተቀጥሯል። ሲጀመር ለሰው ሰርተው ሰው ሀብታም መሆን አይችልም። ግን ፓተርኑ የተያያዘ ነው ሲስተሙ ማለት ነው። እንደዛ እንድትኖሩ ነው ሲስተሙ የተዘረጋ። በቃ በድህነት እዛው አቅጣጫ ላይ እዛው በድህነት እንድንኖር ነው ሲስተሙ የተዘረጋ ማለት ነው። ድህነት ውስጥ ነው የሚያስቀረው ማለት ነው። ድህነት ውስጥ የሚያስቀረው አንድ ነጥብ ማነሳላችሁ። ሰዎች እንግዲህ ብዙ ጊዜ እድልን ይጠብቃሉ። እድል ደግሞ መቼ ነው የሚመጣ? እድል የሚመጣው እዛ መስመር ላይ የሀብት መስመር ላይ ስትሆኑ ነው ሲጀመር እድል የሚመጣው እንጂ ቁጭ ብላችሁ እድል የምትጠብቁ ሰዎች ቻንሲ እንደዚህ ነው የሆነ ኦፖርቹኒቲ የምትጠብቁ እድልን የምትጠብቁ ሰዎች በእድል አይደለም ሀብታም የሚሆነው፣ እዛ መስመር ላይ ስትሆኑ ነው።
ለምሳሌ ሎተሪ የሚቆርጡ ሰዎች መውሰድ እንችላለን። በብዛት የኔ እናት የኔ ማዘር ሁሌ ሎተሪ ትቆርጣለች። የሆነ እኔ እሷን ራሱ ሎተሪ ሳስብ እሷ ራሱ ናት አእምሮዬ ውስጥ የመጣችው ማለት ነው። ሁሌ በሎተሪ ነው የምታምነው። ሎተሪ ሲወጣ እንደዚህ ገዛልሻለሁ እንደዚህ አረግልሻለሁ እያለች ሁሌ ነው በቃ እዛ ሎተሪ ላይ ያወጣችው ገንዘብ ራሱ ቢደመር ሀብታም ነው የምትሆነው እሷ ራሱ ማለት ነው። ሁሌ የምትጠብቀው ያ ሎተሪ ሲወጣላት ነው የምትጠብቀው። ያ ኦፖርቹኒቲ ነው እሷ እየጠበቀችው ያለችው። በእድል አይደለም ሀብታም የሚሆነው። ሁሌ ሎተሪ እየገዛን ምን ጠብቅ ከሆነ ኖ አይሆንም። ሁለተኛ ነገር ላይ ደግሞ እዛ ድህነት ውስጥ የሚያስቀረን ነገር ብድር ካላችሁ ብድር አሁን ብዙ ሰዎች አያስተውሉም እንጂ እዛ ድህነት ውስጥ የሚያስቀረን ብድር አሁን ላይ ሀገራችን ላይ በጣም ተስፋፍተዋል። ቤት መኪና በብድር መግዛት ለምሳሌ ቤት መኪና በብድር ብንገዛው ራሱ ካለነው ነው የምንከፍለው። ጥቃቅንም ብንወስድ ብድር ካለንበት ራሱ ብንወስድ ያንን ብድር ለመክፈል ነው ህይወታችን ምስቅቅል የሚለው የበለጠ ወደታች የምንወርደው እንጂ አናድግም። ብድር እዛው ደህነት ውስጥ ነው የሚያስቀራል። ምንድነው ታዲያ እሺ ከዛ የምንወጣው ክርስቲና ካላችሁኝ 1 2 3 ነጥብ አነሳላችኋለሁ። ምን ማድረግ አለብን? እሺ ከዛ ለወጥ ከድህነት ውስጥ ለመውጣት የምትሉት አሁን ያላችሁበት ነገር ብቻ በቂ አይደለም። አሁን ያላችሁት እየኖራችሁም እየሰራችሁም ገቢ ያመጣችሁበት ያላችሁ ነገሮች ብቻ በቂ አይደለም። እሱን እንዴት ነው ምን ባረግ ገቢን እጨምራለሁ? ለምሳሌ አንድ ሰው ሌስትሮ እየሰራ ከሆነ ጫማ እየጠረገ ከሆነ ጫማ መጥረጉ ብቻ በቂ አይደለም። ስኪሎቶችን መጨመር አንዳንድ ነገሮችን መማር አለብን። እንዴት ስኪሌን ማሳደግ አለብን፣ እንዴት ኪሎቴን ማሳደግ አለብኝ፣ እንዴት ገቢን መጨመር አለብኝ የሚለው በየቀኑ አንዳንድ ነገር መማር አለብን። ያንን ተምረን ማሳደግ አለብን። ልክ አሁን ለምሳሌ እንዳነሳዋላችሁ ሌስትሮ ከሆነ የምትሰሩት እሱ ብቻ በቂ አይደለም ብላችሁ ሌላኛው ከጎን የሆነ ነገር መስራት ማሰብ አለባችሁ። ቁጭ ብላችሁ ስታስቡ ያላችሁበትን መንገድ ራሱ ይነግራችኋል። ምን መጨመር እንዳለባችሁ ምን ማድረግ እንዳለባችሁ ማለት ነው። ገቢያችን ለማሳደግ እንግዲህ በየቀኑ አንዳንድ ነገሮችን መማር አለብን። ለመማር ዝግጁ መሆን አለብን። ኪሎታችን ማስፋት አለብን። ነገሮችን በስፋት ማየት አለብን። ራሳችን የሚያሳድግ ከጎን መስራት ያለብን ነገር ገበያ ኢንካም ሌላ መጥቶ ራሳችን ማሳደግ አለብን እላችኋለሁ። ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ